ስለ ንግሥት ክሊዮፓትራ ያልተነገረው አስገራሚ ምስጢር። ታሪክ ሁልጊዜም የሚጻፈው በአሸናፊዎች ነው። ለዚህም ነው ስለ ክሊዮፓትራ ስናስብ ወደ አእምሯችን የሚመጣው ምስል በሮማውያን ፕሮፓጋንዳ የተበከለው። ሮማውያን እሷን ወንዶችን በውበቷ የምታስት ጠንቋይ ወይም የግብፅ ውብ መቅሰፍት አድርገው ሳሏት። ነገር ግን እውነታው ከዚህ በጣም የራቀ ነው። በዘመኑ የነበሩ ታሪክ ጸሐፊዎች እንደነገሩን ከሆነም የእርሷ የእውነተኛ ኃይል የነበረው ውበቷ ሳይሆን የሰዎችን ልብ መስረቅ ችሎታዋ፣ የፖለቲካ ብልሃቷና ወደር የሌለሽ አእምሮዋ ነበር። ዛሬ ከሆሊውድ ተረቶች ጀርባ ያለውን እውነተኛ ታሪክ እንመረምራለን። የቶሎሚ ሥርወ መንግሥት የደም ሴራ፣ የሮምን የእርስ በርስ ጦርነትና አንዲት ሴት የዓለምን ኃያላን መንግሥታትን እንዴት ብቻዋን እንደገጠመች በጥልቀት እናያለን። ወደ ጥንታዊቷ እስክንድሪያ እወስዳችሁ ነው። እስከ ፍጻሜው አብራችን ቆዩ። ክሊዮፓትራ ምንም እንኳን የግብፅ ንግሥት ብትሆንም በደሟ ግብፃዊት አልነበረችም። እርሷ የታላቁ እስክንድር ጄኔራል የነበረው የቶሎሚ አንደኛ ዘር ናት። የቶሎሚ ሥርወ መንግሥት ግብፅን ለ300 ዓመታት ገዝቷል። ነገር ግን ይህ ቤተሰብ አንድ አስፈሪ ባህል ነበረው። ሥልጣንን በቤተሰብ ውስጥ ለማቆየት ወንድም እህቱን፣ አባት ደግሞ ልጁን ያገባ ነበር። ክሊዮፓትራ በ69 ዓመተ ዓለም በእስክንድርያ ስትወለድ አገሪቱ በከፍተኛ ቀውስ ውስጥ ነበረች። አባቷ ቶሎሚ 12ኛ በሕዝቡ የተጠላና በሮም ዕዳ የተዘፈቀ ንጉሥ ነበር። ክሊዮፓትራ ስታድግ በቤተ መንግሥት ውስጥ የሚደረጉ ግድያዎችን፣ ክህደቶችንና ሴራዎችን በዓይኗ አይታለች። ታላቅ እህቷ ቢረኒስ አባቷን ከዙፋን አውርዳ ሥልጣን ስትይዝ፣ አባቷም በሮም እርዳታ ተመልሶ መጥቶ የገዛ ልጁን ሲያስገድላት ክሊዮፓትራ ተመልክታለች። ይህ የጭካኔ አካባቢ አንድ ነገር አስተማራት። በሥልጣን ላይ ለመቆየት ፍጹም ቆራጥ መሆን አለባት። ነገር ግን እርሷ ከቤተሰቦቿ የተለየች ነገር የሚያደርጋት አንድ ነገር ነበረ። የቶሎሚ ሥርወ መንግሥት ለ300 ዓመታት ግብፅን ቢገዙም የሕዝባቸውን የግብፅን ቋንቋ ለመማር ፈቃደኛ አልነበሩም። የግሪክ ቋንቋ ብቻ ነበር የሚናገሩት። ክሊዮፓትራ ግን የሕዝቧን ባህልና እምነት አጠናች። የግብፅን ቋንቋ አቀላጥፋ የተማረች የመጀመሪያዋና ብቸኛዋ የቶሎሚ ንግሥት ሆነች። ዕብራይስጥ፣ አረበኛ፣ ሶርያኛና የኖቢያን ቋንቋዎችን ጨምሮ 9 ቋንቋዎችን መናገር ትችል ነበር። እርሷ ምሁር ነበረች። በታዋቂው የእስክንድሪያ ቤተ መጻሕፍት ውስጥም ሰዓታትን ታሳልፍ ነበር። በ51 ዓመተ ዓለም አባቷ ሲያርፍ የ18 ዓመቷ ክሊዮፓትራና የ10 ዓመት ታናሽ ወንድሟ ቶሎሚ 13ኛ በጋራ እንዲገዙ ተወሰነ። እንደ ባህሉ ወንድሟን አገባች። ነገር ግን የቶሎሚ 13ኛ አማካሪዎች በተለይም ፓቶኒስ የተባለው ጃንደረባ ወጣቷንና በራስ መተማመን ያላትን ክሊዮፓትራን መጋራት አልፈለጉም። ሕዝቡን በእሷ ላይ ያሳመፀው ከእስክንድርያ ያሳደዷት። ክሊዮፓትራ ግን ተስፋ አልቆረጠችም። ወደ ሶርያ በረሃ በመሄድ የአረብ ጎሳዎችን አስተባብራ የራሷን ጦር አደራጀች። በዚህ የወንድማማቾች የእርስ በርስ ጦርነት መሃል ነበር የዓለማችን ኃያል ሰው ጁልየስ ቄሳር ወደ ግብፅ የመጣው። ቄሳር የመጣው የሮምን ዕዳ ለመሰብሰብና የግብፅን ሰላም ለማስከበር ነበር። ቶሎሚ 13ኛ ቄሳርን ደስ ለማሰኘት በማሰብ የቄሳርን ጠላት ፖምፔን አስገድሎ ራሱን በሳጥን አቀረበለት። ይህ ግን ቄሳርን አስቆጣው እንጂ ደስ አላሰኘውም ነበር። ክሊዮፓትራ ይህንን የወንድሟን ስህተት እንደ ወርቃማ ዕድል አየችው። ወደ እስክንድሪያ ቤተ መንግሥት ገብታም ቄሳርን ማነጋገር ነበረባት። ነገር ግን የወንድሟ ወታደሮች ከተማውን ከበውታል። እዚህ ላይ ነው በታሪክ ትልቁ የድፍረት ሥራ የተሠራው። ታማኝ አገልጋዩ አፖሎዶሮስ በትልቅ የበፍታ ከረጢት ወይም ምንጣፍ ውስጥ ክሊዮፓትራን ደበቃት። በትንሽ ጀልባ በምሽት ተጉዘው የጥበቃ መስመሮችንም አልፈው ወደ ቄሳር የግል ክፍል ገቡ። ከረጢቱ ሲፈታ የ21 ዓመቷ ክሊዮፓትራ በቄሳር ፊት ቆመች። ቄሳር በሕይወቱ ብዙ ነገር አይቷል። ነገር ግን እንዲህ ያለ ድፍረት አይቶ አያውቅም ነበር። የ52 ዓመቱ ቄሳር በወጣቷ ንግሥት ብልህነት፣ ንግግርና ድፍረት ወዲያውኑ ተማረከ።
ቄሳር ከክሊዮፓትራ ጎን መቆሙን ሲያውቅ ቶሎሚ 13ኛ ተቆጣ። የግብፅ ጦር የቄሳርን አነስተኛ ጦር በቤተ መንግስቱ ውስጥ ከበበው። ይህ የእስክንድሪያ ጦርነት በመባል ይታወቃል። በዚህ ከባድ ውጊያ ወቅት ነበር በታሪክ ትልቅ ኪሳራ የሆነው የእስክንድሪያ ታላቅ ቤተ መጻሕፍት በአጋጣሚ በእሳት የወደመው። በመጨረሻም የሮም ተጨማሪ ጦር ደርሶ የቶሎሚ 13ኛ ጦር ተሸነፈ። ወጣቱ ንጉስም በከባድ ትጥቁ ምክንያት በናይል ወንዝ ውስጥ ሰምጦ ሞተ። ክሊዮፓትራ የግብፅ ብቸኛ መሪ ሆነች። ነገር ግን የግብፅ ሕዝብ ሴት ብቻዋን እንድትገዛ ስለማይፈቅድ ሌላኛውን ታናሽ ወንድሟን ቶሎሚ 14ን በስም ብቻ ገብታ አብራ መራች። ብዙ ሳይቆይ ከቄሳር ቄሳሪዮን ወይም ትንሹ ቄሳር የተባለ ልጅ ወለደች። እርሱም የግብፅና የሮም ጥምረት ምልክት ነበር። ክሊዮፓትራ ልጇን ይዛ ወደ ሮም ተጓዘች። በሮም መኖሯ በትልልቅ ባለሥልጣናት ዘንድ ከፍተኛ ውዝግብ አስነሳ። የሮም ሴኔት አባላት ቄሳር የሮምን ሪፐብሊክ አፍርሶ ራሱን ንጉሥ ሊያደርግ ነው ብሎ ፈሩ። በተለይም የውጭ ሀገር ንግሥት በሮም ላይ ተጽዕኖ ማሳደሩ አስደነገጣቸው። በ44 ዓመት ዓለም ማርከስ ብሩተስ እና ሴረኞቹ ጁሊየስ ቄሳርን በሴኔት አዳራሽ ውስጥ 23 ቦታ ላይ በቢላዋ ወቅተው ገደሉት። የክሊዮፓትራ ዓለም በአንድ ጀንበር ፈረሰች። ሕይወቷ አደጋ ላይ ስለወደቀም ወዲያውኑ ልጇን ይዛ ወደ ግብፅ አመለከተች። ቄሳር ከሞተ በኋላ በሮም ሌላ የእርስ በርስ ጦርነት ተነሳ። የቄሳር ታማኝ ጄኔራል ማርክ አንቶኒና የቄሳር የጉዲፈቻ ልጅ ኦክታቪያን ሴረኞችን አሸንፈው የሮምን ግዛት ለሁለት ተካፈሉ። ኦክታቪያን ምዕራቡን፣ አንቶኒ ደግሞ ምስራቁን መቆጣጠር ጀመሩ። ማርክ አንቶኒ ለምስራቁ ግዛት ወታደራዊ ዘመቻ የግብፅን ሀብት ይፈልግ ነበር። ስለዚህ ክሊዮፓትራን በቱርክ ወደምትገኘው ጠርሴስ ከተማ ጠራት። ክሊዮፓትራ አንቶኒ ምን አይነት ሰው እንደሆነ ታውቃለች። እርሱ ወታደር ነው፣ ለቅንጦትና ለሴቶች ደካማ ወገብ አለው። እርሷም ይህንን በሚገባ ተጠቀመችበት። ወደ ስብሰባ የመጣችው በተራ መርከብ አልነበረም። መርከቧ የወርቅ ቀዘፋዎች፣ የሐምራዊ ሐር ሸራዎች አሏትና በወድ ሽቶዎች የተሞላች ነበረች። እርሷን እንደ ግብፅ የፍቅር አምላክ እንደ አይሲስ አልብሳ በወጣት ወንዶች እየተላከች መጣች። ማርክ አንቶኒ ይህንን ትዕይንት ሲያይ ሙሉ በሙሉ አእምሮውን ሰረቀችው። የሮም ታላቁ ጄኔራል የክሊዮፓትራ ታማኝ አገልጋይም ሆነ። አንቶኒ ወደ እስክንድርያ አብሯት ተጓዘ። እዚያም የማይነጣጠሉ አምላኮች የሚባል የቅንጦት ክለብ አቋቋሙ። በየቀኑ ግብዣ፣ መጠጥና ጨዋታም ነበር። በመካከላቸው የነበረው ግን ፍቅር ብቻ አልነበረም፣ የፖለቲካ ጥቅማ ጥቅምም ነበረበት። ክሊዮፓትራ ለአንቶኒ ገንዘብ ስትሰጠው፣ አንቶኒ ደግሞ ለግብፅ የጠፉትን የሶሪያና የሊባኖስ ግዛቶችን መለሰላት። አብሮ 3 ልጆችንም ወለዱ። በሮም ያለው ኦክታቪያን ግን ይህንን በዝምታ አልተመለከተም። ማርክ አንቶኒ የሮምን መሬት ለውጭ ሀገር ንግሥትና ለልጆቿ ማደሉን እንደ ክህደት ቆጠረው። ኦክታቪያን በሮም ሴኔት ውስጥ የክሊዮፓትራን የግል ኑዛዜ በግድ አስወጥቶ አስነበበው። በኑዛዜውም ላይም አንቶኒ ሲሞት በሮም ላይ ሳይሆን በእስክንድሪያ ከክሊዮፓትራ ጎን እንዲቀበር ማዘዙን ተጽፎ ነበር። ይህ የሮምን ሕዝብ አስቆጣ። ኦክታቪያን ብልህ ፖለቲከኛ ነበር። ጦርነቱ በአንቶኒ ላይ ካወጀ የሮም የእርስ በርስ ጦርነት ስለሚሆን ሕዝቡ አይወደውም። ስለዚህ ጦርነቱን ያወጀው በክሊዮፓትራ ላይ ነበር። ሮምን ልትወር የመጣች የውጭ ሀገር ጠላት አድርጎ ሳላት። በ31 ዓመት ዓለም በግሪክ የባህር ዳርቻ ላይ ታላቁ የአክቲየም ጦርነት ተካሄደ። የኦክታቪያን የባህር ኃይል አዛዥ የነበረው አግሪጳ በጣም ፈጣንና ስልታዊ መርከቦችን ተጠቀመ። በአንጻሩ የአንቶኒና የክሊዮፓትራ መርከቦች ደግሞ ግዙፍና ቀርፋፍም ነበሩ። ጦርነቱ የተሸነፉ መሆኑን ያየችው ክሊዮፓትራ የራሷን የግብፅ መርከቦች ይዛ ወደ ኋላ ፈገፈገች። አንቶኒም የእሷን መርከብ ተከትሎ ጦሩን ጥሎ ሸሸ። ይህ ውሳኔ የጦርነቱን ፍጻሜ ወሰነው። ጦራቸው ሙሉ በሙሉ ተደመሰሰ። ኦክታቪያን በ30 ዓመት ዓለም እስክንድሪያን ከበባት።
አንቶኒ የክሊዮፓትራን የሐሰት ሞት ወሬ ሰምቶ በተስፋ መቁረጥ በገዛ ሰይፉ ራሱን ወጋ። ነገር ግን ወዲያውኑ እንዳልሞተና እርሷ በሕይወት እንዳለች ሲረዳ ደሙ እየፈሰሰ እርሷ ወደ ወደቀችበት ንጉሣዊ መቃብር ቤት እንዲወስዱት አደረገ። አንቶኒ በክሊዮፓትራ እቅፍ ውስጥ የመጨረሻውን ትንፋሽ ተነፈሰ። ኦክታቪያን ክሊዮፓትራን በቁጥጥር ስር አዋላት። እቅዱ ግልጽ ነበር። እርሷን በሕይወት ይዞ ወደ ሮም በመውሰድ በድል አድራጊነቱ ሰልፍ ላይ በሰንሰለት አስሮ ለሮም ሕዝብ ማሳየትና ማዋረድ። ክሊዮፓትራ የፈርዖኖች ደም ያለባት ንግሥት ናት። ይህንን ውርደት ከመቀበል ሞትንም መረጠች። ነሐሴ 10 ቀን 30 ዓመተ ምህረት ላይ ክሊዮፓትራ ለኦክታቪያን አንድ ደብዳቤ ላከችለት። ደብዳቤው ላይ ከአንቶኒ ጎን እንዲቀብራት ለምናው ነበር። ኦክታቪያን ደብዳቤውን ሲያነብ አደጋውን ተረድቶ ወታደሮቹን ወደ ክፍሉ አሰደደ። ነገር ግን ዘግይተው ነበር። ክሊዮፓትራ ምርጥ ንጉሣዊ ልብሷን ለብሳ የወርቅ ዘውዷን ደፍታ በአልጋዋ ላይ በሰላም አርፋ ነበር። ሁለት ታማኝ አገልጋዮቿ የራስና ቻርሚዮንም ከጎኗ ሞተው ተገኙ። ታሪኩ እንደሚለው በበለስ ቅርጫት ውስጥ ተደብቆ የመጣው አስፕ የተባለው መርዛማ የግብፅ እባብ ራሷ እንዲነድፋት አድርጋለች። እባቡ በግብፅ እምነት የንጉሣዊ ሥልጣንና መለኮታዊ ጥበቃ ምልክት ስለነበር ይህ አሟሟቷ ራሱን የቻለ ሃይማኖታዊ መልእክት ነበረው። በሞተችበት ጊዜ ዕድሜዋ 39 ዓመት ነበር። በክሊዮፓትራ ሞት ለ3000 ዓመታት የዘለቀው የጥንታዊቷ ግብፅ የፈርዖኖች ዘመን ለአንዴና ለመጨረሻ ጊዜ አከተመ። ልጇ ቂሳሪዮን በኦክታቪያን ትእዛዝ ተገደለ። ግብፅም የሮም ግዛት ሆነች። ኦክታቪያን በኋላም አውግስጦስ ቂሳር ተብሎ የመጀመሪያው የሮም እቴጌ ወይም ኢምፐረር ሆነ። ኦክታቪያን የክሊዮፓትራን ስም ለማጠልሸት ብዙ ቢጥርም የእሷን ታሪክ ግን መደምሰስ አልቻለም። ክሊዮፓትራ ወንዶችን በውበቷ ያጠመደች ደካማ ሴት አልነበረችም። እርሷ ሀገሯን ከታላቁ የሮም ግዛት ለመጠበቅ እስከ መጨረሻው ሰዓት ድረስ የተዋጋች፣ ቋንቋዎችንና ሳይንስን የተረዳች የታሪክ ታላቅ መሪ ነበረች። ዛሬም ድረስ መቃብሯ የት እንዳለ አይታወቅም። ምስጢሯ ግን አሁንም ዓለምን ያስደንቃል። እናንተስ ስለ ክሊዮፓትራ ምን ታስባላችሁ? የሮማውያን ፕሮፓጋንዳ እውነት ይመስላችኋል ወይስ እርሷ ታላቅ መሪ ነበረች? አስተያየታችሁን በኮሜንት መስጫ ሳጥን ውስጥ አጋሩን። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው አስገራሚና አስደናቂ ታሪክ እስከምንገናኝ ቸር እንሰንብት።